ዋንስ አፖን ኤ ታይም ወይንም ከ3.8 ቢሊየን ዓመታት በፊት በሆነ ኬሚካል ሪያክሽን ወይንም ይሄ ኬሚካል ሱፕ በሚሉት የሆነ ኬሚካል ሪያክሽን ኤቲፒ የሚባል አንድ ሞለኪውል ተፈጠረ። ያ ማለት ያ ሞለኪውል ኢነርጂ ትራንስፈር የሚያደርግ ራሱን ዱፕሊኬት ማድረግ የሚችል ሞለኪውል ሆነ። የመጀመሪያው የላይፍ እውነታ ተፈጠረ ማለት ነው። እንግዲህ ሳይንስ ይሄን ይላል ስለ ህይወት አጀማመር። ከዚህ በፊትም ያየነው ነው፣ በስፋት የተመለከትነው ሀሳብ ነው። ዛሬ ግን በቀጥታ ፎከስ አድርገን የምናየው ሀሳብ ምን ይሆናል? ያለ ምግብና ያለ ውሃ የመኖር እውነታ። ይሄ ሱዶ ሳይንስ ነው። ያው ቀልድ ይመስላል ስናየው፣ ወይንም ጥያቄ አይሆንም እኮ ያለ ምግብና ያለ ውሃ መኖር አይቻልም ብላችሁ ልትደመድሙ ትችላላችሁ። ግን እውነታው እሱ አይደለም። እውነት ነው፣ ያለ ምግብና ያለ ውሃ መኖር እንደሚቻል አረጋግጠናል። እንግዲህ ሴላችን ማይቶኮንድሪያ ውስጥ እንግዲህ የተፈጨ ምግብ በተለያየ መልክ ቀርቦለት ኢነርጂውን ፕሮሰስ ማይቶኮንድሪያ ውስጥ ካላደረገ በምን አይነት መልኩ የኤነርጂ ግባት አግኝቶ ህይወት ይቀጥላል የሚለው ጥያቄ መሰረታዊ ነው። እሱ ሳይንቲፊካሊ የተቀመጠ ነገር ነው። ዋናው ነገር ምንድን ነው? ዛሬ የምንነጋገረው መቻሉን ወይንም ያለ ምግብና ያለ ውሃ መኖር መቻሉን ያረጋገጡ ኩነቶችን ባጭሩ እንመለከታለን። አይዲያው ምንድን ነው ካላችሁ፣ አሁን ብረስተሪያኒዝም የሚባል ሙቭመንት አለ። ሙቭመንትም አይደለም፣ ፓርሻሊ ስፒሪቹዋል ፕራክቲስም ይኖረዋል። ነገር ግን ይቻላል፣ የሳይንቲፊካሊ ፕሩፍ ነው ብሎ የሚያምኑ ሙቭመንቱንም የሚያካሂዱ ግለሰቦች ነበሩ፣ አሁንም አሉ። ኮንሰፕቱ ምንድን ነው? በመጀመሪያ የነበረው ኢነርጂ ነው። ኢነርጂ ከነበረ ደግሞ ጀስትኛ ላይፍ ፎርም ተደርጓል። ሴላችን ሜታቦሊዝም አካሄደ፣ ማይቶኮንድሪያ የምናውቀውን ባዮሎጂካል ፕሮሰስ አካሄደም አላካሄደም፣ እሳቤው ምንድን ነው? ከባቢ አየር ውስጥ ኢንቫይሮንመንታችን ውስጥ የተወሰነ ፐርሰንት 0.4 ውሃ አለ። በምንስበው አየር ውስጥ ፍሪኩዌንትሊ ነው የምንስበው። ያ መጠን ውሃ ይገባል ወደ ሰውነታችን ውስጥ። ለዚህ ሰውነታችን ከዛ ያንን አጠራቅሞ የተወሰነ ውሃ ማግኘት ይችላል። ሲቀጥል ደግሞ ለኒውትረንት ፍላጎታችን የምንስበው አየር ውስጥ ኮስሚክ ደስት አለ። ኮስሚክ ደስቱ ደግሞ የኒውትረንት ፍላጎታችንን በተወሰነ መልኩ ያሟላል። በዋነኝነት ደግሞ ኢነርጂ በዋነኝነት ትራንስፈር የሚሆነው ወይንም የፕላኔታችን ሶርስ ኦፍ ኢነርጂ ሰንላይት ነው። ለዚህ ብርሃን ማግኘት ከቻለን፣ የፀሐይን ብርሃን ማግኘት እስከቻለን ድረስ ያለ ምግብ መኖር እንችላለን ብለው የሚያምኑ ግለሰቦችም የተወሰኑ ማህበረሰቦችም አሉ። አሁን ዋናው ነገር ምንድን ነው? ይሄ ሱዶ ሳይንስ ነው፣ ሳይንስ የሚደግፈው ነገር አይደለም። እነዚህ ሰዎች ይሄ ነገር ፕራክቲስ ሲያደርጉ በህይወት ያለፉ ሰዎችም አሉ። ከፍተኛ ለሆነ ዲሃይድሬሽን፣ ኒውትሪሽናል ዲፊሸንሲ አጋጥሟቸው ኢነርጂ አጥሯቸው ሰፈር እያደረጉ ነው ከኖሩም የሚኖሩት። ግን ባጭሩ ብረስተሪያኒዝም ምንም አለመብላት ወይ ደግሞ ጥቂት ነገር ብቻ መመገብ፣ ጥቂት ፈሳሽ ነገር ብቻ መውሰድ፣ ኦልሬዲ 90% ያለ ምግብ መኖር ይቻላል፣ እንደዛም ነው መኖር ያለብን የሚል ሙቭመንት ነው። አሁን በታሪክም ሆነ በተጨባጭ የሆኑ ሁለት ነገሮችን ማየት እንችላለን። አንደኛው እጅግ እስካሁን እንቆቅልሽ ሆኖ የቆየ ኬዝ ቢኖር ፕራላጃን የሚባል አንድ
ህንድ ሀገር የሚኖር የሂንዱይዝም ቄስ አለ ወይንም ሞንክ ነው እና ይህ ሰው ብዙ ምርምሮች ተካሂደውበታል። እሱ እንደሚለው ከሆነ ከ7 ዓመቴ ጀምሮ ምንም አይነት ምግብ አልበላውም፣ ምንም አይነት ውሃ አልጠጣውም እና አምባ የሚባል ጋድ አለ። ያ ጋድ ነው ህይወቴን ሰስቴን የሚያደርገው። የሚያስፈልገኝ ነገር ጥቂት የፀሐይ ብርሃን መጋለጥ ነው የሚያስፈልገኝ ነገር። አብዛኛው ኢነርጂ በፀጉሬ በኩል ነው የሚገባው። አልበላሁም የሚል ይሄን ከ7 ዓመቱ ጀምሮ ምግብ አለመብላቱ ሲነገር ነገሩ ዓለም አቀፍ ትኩረት ሳበና በ2003 ዓ.ም በቀጥታ አንድ ዶክተር ጋር ተገናኘ። ያ ዶክተር በቀጥታ ህንድ ሀገር አህመዳባድ የምትባል ከተማ አህመዳባድ ስተርሊንግ የሚባል ሆስፒታል ወሰደው። በ2003 ዓ.ም ነው እና ለ10 ቀን ካሜራ ተደቅኖበት ይህ ሰውዬ እውነት ይበላል አይበላም፣ ይጠጣል አይጠጣም የሚለውን ለመመርመር ተሞከረ። ኦኬ። ያ ሙከራ በተደረገበት ጊዜ ለ10 ቀን ሰውየው ምንም አይነት ምግብ አልወሰደም፣ ምንም አይነት መጠጥ አልተጠቀመም። የጤና ምርመራ ሲደረግለት ግን ኒውትሪሽናል ዲፊሸንሲ ወይንም ምግብ በማጣቱ ምክንያት መዳከምም ሆነ ሰውነቱ ላይ የተፈጠረ አንዳች የጤና እክል የለም። ሲገባ እንደነበረው ነው ሰውየው በ10ኛው ቀን። ኦኬ። ይሄ ነገር በተለያዩ ሚዲያዎች ተዘገበ፣ የተለያዩ ጋዜጦችም ዘገቡት። ጥያቄ አስነሳ። ይሄ ሱዶ ሳይንስ ነው፣ ከሳይንስ ውጪ የሆነ ነው፣ ሰዎችንም አላግባብ ወደ ማይፈለግ አቅጣጫ ይመራል የሚል ሀሳቦች ተነሱ። በአንድ በኩል ደግሞ ብረስተሪያኒዝም ወይም ሪስፓይሬሽናሊዝም ሙቭመንትን የሚያቀነቅኑ ሰዎች ደግሞ ልክ ነው የምናውቀውን እውነት ነው ያረጋገጠልን የሚል ውዝግብ ተነሳ። ሆነም ቀረም ከዓመታት በኋላ በ2010 ምን ተደረገ? በቁጥር ከፍ ያሉ እዛ ሆስፒታል ውስጥ በቁጥር ከፍ ያሉ ሰዎች ተሰባሰቡ። እነዛ ሰዎች ስፔሻሊስቶች ናቸው፣ ዶክተሮች ናቸው እና በስፋት ምርምሩን እንዲደረግበት ሰውየው ወይንም ደግሞ ሰርቬላንስ ሰውየውን ሲቀርጹ የነበረው ኦልሬዲ ሰውየው መቆራረጥ አለው ወይንም አሳማኝ አይደለም፣ ታማኝነት የሚጎለው ነገር አለ የመጀመሪያው 2003 ምርመራ ላይ በሚል ምን ተደረገ? ምርመራው በ2010 እንደገና እንዲካሄድ ተደረገ። በ2010 ሲካሄድ ግን እንደነገርኳችሁ በጣም የተለየ ነው። ከ35 በላይ ዶክተሮች፣ በተለያየ ዘርፍ ያሉ ዶክተሮች ምንም አይነት መቋረጥ ሳይደረግ 24/7 እሱን የሚከታተሉ ሰርቬላንስ ካሜራዎች ተገጥመው ይሄንን ምርመራ ተካሄደለት። ሰውየውን ኤግዛማይን አደረጉት። በየሰዓታቱ ደሙንም ሙሉ የጤና ሁኔታውን እየተከታተሉ አለመመገቡና አለመጠጣቱን የሚያረጋግጥ ምርመራ አደረጉለት። በጣም በሚገርም ሁኔታ ከዓመታት በፊት የነበረው ሪዛልት ነው የተደገመው። ሰውየው አሁን ምንም አይነት ምግብ አልተመገበም፣ ምንም አይነት ውሃ አልጠጣም፣ ምንም አይነት የጤና እክል አልተስተዋለበትም። ይበልጥ ነገሩ ኮምፕሊኬትድ የሆነ በዛው አመት አንድ እውቅ ጋዜጠኛ መገኘት አለብኝ ብሎ ሁለተኛ ምርመራ ሊደረግለት በቃ ሁለተኛ ምርመራ በዛው አመት 2010 ላይ ሲደረግለት ጋዜጠኛውን በተገኘበት ዶክተሮቹን በተገኘበት ፈርዘር አሁን የዚህ ሰውዬ ቦዲ ሜታቦሊክ ሲስተሙ ምን ቢሆን ነው ከሰዎች የተለየ ሊሆን ይቻለው? እንዴት ነው? እሺ ከውጭ የሚያስገባውን ኢነርጂ ራሱ የሰውነት ሴሎቹ በምን አይነት መልኩ ነው የሚያስተናግዱት የሚለውን ምርምር ለማድረግ በጣም በሰፊው ሞከሩ። እንግዲህ በምርምሩ የተገኙ መሰረታዊ ነገሮች እና በወፍ በረር ዶክተሮችን ሊገልጹ የሞከሩት ነገር ምንድን ነው? ሁለት በጣም ገራሚ ነገሮች አሉ። አንደኛው ነገር የጃኒ ኩላሊት እንደማንኛውም እንደምበላና እንደምንጠጣ ሰዎች ፈሳሽ ሲቋጥር ወይንም ሽንት የሚመስል ነገር ሲቋጥር አስተውለው ነበር። በሚገርም ሁኔታ ግን
ያንን ሽንት ሰውነቱ መልሶ ያንን ፈሳሽ አብዞርብ ሲያደርግ ተመልክተዋል። ይሄ አንድ ሱዶ ሳይንስ ከሳይንስ ውጭ የሆነ ነገር ነው። ኩላሊቱ በትክክል ፈንክሽን እያደረገ ነው፣ እየሰራ ነው። ከየት እንዳመጣው የማያውቁትን ውሃ አቁሮ ሽንት የሚባለውን ነገር ፈጠረ። በተወሰነ ሞመንት መሀል ደግሞ ሰውነቱ መልሶ ያንን ፈሳሽ አብዞርቭ አደረገው። ይሄንን ማረጋገጥ ችሏል። በጣም ገራሚውና ሁለተኛው በዚህ ምርመራ ውስጥ ያረጋገጡት ነገር ደግሞ ምንድን ነው? የሰውየውን የጭንቅላት ክፍል ማጥናት ጀመሩ እና ፒቱታሪ ግላንዱን ጨምሮ የተወሰኑ የአእምሮ ክፍሎቹ ሲመረመር ማች የሚያደርጉት ከሰባ ምናምን ዓመት አዛውንት የሰባ ምናምን ዓመት አዛውንት ነበር ያ ምርመራ ሲያደርግ ጃኒ እና የእሱ የጭንቅላት ምርመራ ውጤት ግን እንደሚያሳዩት እንደነገርኳችሁ የጭንቅላቱ ፓርቶች ግላንዶቹን ጨምሮ ፒቱታሪ ግላንዱን ጨምሮ ከ10 ዓመት ከማይበልጥ ልጅ ጋር ነው ማች የሚያደርጉት። ይሄም በጣም ሱዶ ሳይንስ ነው። ትልቅ ተቃውሞ ሁሉ የደረሰበት ጉዳይ ነው፣ ግን በምርመራ ያረጋገጡት ነገር ነው። ይሄ በጣም አሳሳቢ ነገር ነው። ማለት የማናውቀው እውነት አለ ወይ የሚያሰኝ ነው። እና ምን አፈን አደረገ? ሰውየው ኢንተርቪው ተደረገ። ኦኬ በ7 ዓመቴ እንግዲህ 3 አማልክቶች መጡ፣ እንድከተላቸው ነገሩኝ። ከዛ በኋላ ስከተላቸው የምበላው የምጠጣውስ ምንድን ነው ብዬ ጠየኳቸው እና ካሁን በኋላ አንተ ስለ መብላት ነው ስለ መጠጣት አታስብም ብለው ከንፈሬ እንዳሰውኝ ባረኩኝ። ከዛ በኋላ ምግብ የሚባል ነገር ቀምሼ አላውቅም የሚል መልስ ነው የሚሰጠው። ያው ዮጋ ሜዲቴት ያደርጋል ብዙ ሰዓት ሰውየው እና ሪሌት አደርጋለሁ ከማለክቶቹ ጋር ነው የሚለው እና የዚህ ሰው ኬዝ የዶክተሮቹ ምርመራ ውጤት በመጀመሪያ ይሄ መርሃ ግብር ሲፈጸም ወይንም ደግሞ ጃኒን ለጤና ምርመራ የጋበዘው ዶክተር ምንድነው ለፐብሊክ ፕሮሚስ ገብቶ የነበረው በመጨረሻ ሪዛልቱ ለፐብሊክ ኦፊሻሊ እንደሚለቀቅ ነበር። ባልታወቀ ምክንያት ወይንም በተጨባጭ ባልተረጋገጠ ምክንያት ይሄ የምርመራ ውጤት ፐብሊክ እንዳይደረግ ተደረገ። ነገር ግን አሁን ያልኳችሁ እውነታዎች እኔ ነኝ ባለ በዘመነ ሳይንሳዊ መሳሪያ የተረጋገጡ ናቸው። እነዚህ ሁሉ በዘርፉ ላይ የከረሙ ዶክተሮች ያረጋገጡት እውነታ ነው። ነገር ግን በማን ጣልቃ ገብነት እንደሆነ ማን ውሳኔውን ይወስነው ባናቅም የተወሰኑ የጤና ማህበራት በህንድ ሀገር ተቃውሞ አስነስተውበታል። ይሄንን መርሃ ግብር የታወቀ ነው። ኦልራይት ግን ምንድነው ቃል እንደተገባው የጃኒ የምርመራ ውጤት የፕራላ ጃኒ የምርመራ ውጤት ለፐብሊክ እንዲለቀቅ ለህዝብ እንዲለቀቅ አልተደረገም። ይሄ ጥያቄ የሚያስነሳ ጉዳይ ነው። እንግዲህ ይሄን ሀሳብ ይዛችሁ አንድ በሰፊው በሀገራችን ኢትዮጵያ መነጋገሪያ የሆነች ልጅ ነበረች። ከጥቂት ዓመታት በፊት ሙሉ ወርቅ አምባው ትባላለች እና ድንገት መብላትና መጠጣት እንዳቆመች ተነገረ እና ካስታወሳችሁት ሰይፉ የሚባለው ሾው ላይ ቀርባ ነበረ ልጅቷና በትክክል ሀገር ውስጥ ያሉ ዶክተሮች ምርመራ አድርገውላት ምንም ውድቃዋ ውስጥ ጋዝ እንደሌለ የመብላት ምልክት እንደማታሳይ ግን ጤነኛ እንደሆነች አረጋግጠው የሾው ድምቀት ሆና ነበረ። የሆነ ሰሞኑ የሰዎች መነጋገሪያ ሆና ነበረ። አዎ በቅርብ ጊዜም ስለሷ የተሰሩ ፕሮግራሞችን ለመመልከት ሞክሬ ነበረ። ልጅቷ በትክክል ነገሩን እንዴት ሀፐን እንዳደረገ መግለጽ አትችልም። በቃ ይሄ ፈጣሪ ስራ ነው ብላ ነው የምታስቀምጠው። ነገር ግን እቺ ልጅ ከኢትዮጵያ ውጭ ዩናይትድ አረብ ኤሚሬትን፣ ሳውዲ አረቢያን ጨምሮ የተለያዩ ምርመራዎች ተደርገውላታል። ተጉዛ ምርመራዎቹ
አሁንም ፐብሊሽ አልተደረጉም፣ ለፐብሊክ አልተለቀቁም፣ ለህትመትም አልበቁም፣ ጥያቄ እንደሆኑ ቀርተዋል። ሁሌም ሳይንሳዊ የሆኑ ውስልትናዎች አሉ። እንደነገርኳችሁ ሩቅ መሄድ አያስፈልገኝም ይሄንን ኩነት ለመገንዘብ። ሙሉ ወርቅ ትበቃኛለች ለኔ። ግን ሳይንሳዊ ውስልትናዎች አሉ። የማይፈለጉ ግን መልካም የሆኑ ውጤቶች ሁሌም ሳይንስ ውስጥ አሉ። አንዱ ይሄ ነው። ደሴም ነው። ዋንስ አፖን ኤ ታይም ኒኮላስ ቴስላ ፍሪ ኢነርጂ ለሰው ልጆች ማብቃት የሚለውን እሳቤውን እንዳይተገብር ከዛም ያለፈ የፈጠራ ውጤቶቹን ለሰው ልጅ እንዳያበረክት የተደረገበትን መንገድ ሁላችንም እናውቃለን። ጥያቄው ምንድን ነው? አሁንም ቢሆን አንድ እውነታ አለ። ሳይንሳዊ ውስልትና። ፕራላጃኒ እና ሙሉ ወርቅን ምን ያመሳስላቸዋል ብትሉ የሚያለያያቸውን ላስቀምጥላችሁ። መጀመሪያ ፕራላጃኒ ምን ያምናል? ይሄ ነገር ከአማልክት እንደተሰጠው በትክክል ፕሮሚስ ተገብቶለት በቃ እንደዚህ ነው የሚሆኑ ተብሎ ከነዛ አማልክት የተቀበለው አምባ የሚለው ጋድ ይሄንን ነገር እንዳደረገለት እሱ እንደሚያስቀጥለው ይናገራል። የፀሐይ ብርሃን እንደሚያስፈልገው እና አንድ ቀን ወጥቶ በባዶ እግሩ ለፀሐይ ብርሃን ራሱን ካጋለጠና ፀሐይ ከሞቀ ለረጅም ወራት በዛ ኤነርጂ መቀጠል እንደሚችል ይናገራል። እና አንድ ነገር ይናገር ነበረ ለተከታዮቹም በአጠቃላይ በግልጽ ማለት ነው። በመቶዎች ለሚቆጠር ዓመታት ገና እንደሚኖር ይናገር ነበር ፕራላጃኒ። እና ነገር ግን በ90 ዓመቱ ገደማ ነው ፕራላጃኒ የሞተው። ናቹራል ዴዝ ነው የሞተው። ልክ እንደማናችንም እንደማንኛውም አዛውንት ናቹራል የሆነ ሞት በ90 ዓመቱ ሞቷል። ይሄ ኮንክሉድ የሚያደርገው ምንድን ነው? እሱ ከሚያስቀምጠው ስፒሪቹዋል ወይንም ከእምነቱ ጋር በተገናኘ መልኩ ከሚያስቀምጠው አንጻር ይሄ ኩነት የተፈጠረው ከሱ እውቀት እሱ በምናቡ ከፈጠረው እና ከሚናገረው ነገር በተለየ የተፈጠረ ኩነት እንደሆነ ያረጋግጥልናል። ምክንያቱም በትክክል ሰውየው ይናገር ነበር በመቶዎች ለሚቆጠር ዓመታት እንደሚኖር። መቶ አይደለም በመቶዎች የሚቆጠር ዓመታት እንደሚኖር ፕራላጃኒ በግልጽ ይናገር ነበር። ነገር ግን ፕራላጃኒ በ90 ዓመቱ ናቹራል የሆነ ዴዝ ሞቷል። ለዚህ ይህንን ስጦታ ወይንም ይህ ክስተት በአማልክቶቹ አማካኝነት የተፈጠረና የተከሰተ ቢሆን ኖሮ ስለሚኖረው ዘመን ባልተሳሳተ ነበረ። ፕራላጃኒ ማወቅ ነበረበት። ምክንያቱም በእርግጠኝነት ነው የተከታዮቹ ሲናገር የነበረው። ነገር ግን ይሄን ነገር አለማወቁ ይህ ሰው ለዘመናት ያለ ምግብና ያለ ውሃ የመኖሩን እውነታ አይከደውም። ይሄ ክስተት እውነት ነው በተጨባጭ። ሌሎች ሶርሶችንም በትክክል መመልከት ትችላላችሁ። ወደኛ ሀገር መታችሁ ሙሉ ወርቅ አምባውንም ልትመለከቷት ትችላላችሁ። አዎ ሃይማኖተኛ ናት። በእግዚአብሔር ወይንም ፈጣሪ እንዳደረገላት ታምናለች። እንግዲህ እሷ ላይ የተለየ ነገር የለም። እሷ ላይ ምንም አይነት የጤና እክል አልተገኘም። እሷ ላይ የሚደረጉ ምርመራዎችም በውጭ ሀገር የተደረጉ ምርመራዎች በተለይ ፐብሊክ ሊሆኑ ፐብሊሽ አልተደረጉም፣ ፐብሊክ ሊለቀቁ አልተፈለገም። ሳይንሳዊ ውስልትና ነው የምልበት ምክንያት አንዱ ይሄ ነው። እናም ሙሉ ወርቅ እንደምትለው ከሆነ ፍጹም ጤነኛ ናት። ምግብ ፍላጎት አይሰማትም። ለብርሃን አካሏ ሲጋለጥ ኮንፈርት እንደሚሰማት ትናገራለች። እንደ ጃኒ ቻርጅ ነው ማድረገው፣ በፀጉሬ ነው የሚገባው፣ በዚህ አካሌ ነው የሚገባው ብላ ኤክስፕሌን ልታረግ አልሞከረችም። ፕሮግራሞቿን ወይም እሷ የሰጠቻቸውን ኢንተርቪዎች የተለያዩ ሀገራት ከባህር ማዶ ጭምር መጥተው ቪዚት ሲያደርጓት የሰሩትን ፕሮግራሞች ለመከታተል ሞክሬያለሁ። ጀስት በቃ የአምላክ ፍጣሪ የሰጣት ጸጋ እንደሆነ አምና ተቀብላለች። ኑሮዋን ቀጥላለች። ኢቨን ወልዳለች። የአንዲት ሴት ልጅ እናት ናት በዚህ ጊዜ እና ልጇ በትክክል ትበላለች፣ ጠጣለች። በእሷ ታሪክ ውስጥ አንድ ነገር ብቻ ነው ለየት ያለው ነገር፣ ያው ሙሉ ወርቅ አምባው እንደማትበላ እንደማትጠጣ የታወቀ ነው። ይሄ አሁን ፕራላጃኒም ሆነ ሙሉ ወርቅ አምባው አይበሉም አይጠጡም። ይሄን ሁሉ ዘመን
አብረሃቸው ሳትኖር ወይንም አብሯቸው የኖረ ምስክር ወይንም ሙሉ ዘመናቸውን ኤግዛማይን ሳይደረጉ ይሄን ለማለት ምን ያስደፍርሃል ካላችሁኝ ሳይንቲፊክ ፋክቱን መመልከት ነው። በአቨሬጅ የሰው ልጅ አይደለም ጤናው ሊቃወስ፣ ጤና የመቃወስ ጉዳይ ሌላ ጉዳይ ነው። ሰርቫይቭ ለማድረግ በቃ በህይወት ለመቆየት ምን ያክል ጊዜ ነው እና የሰው ልጅ ጤናው ሳይቃወስ ምን ያህል ጊዜ ነው መቆየት የሚችለው ተብሎ ይታወቃል። በሳይንስ የተቀመጠ ነው። ማናችንም እናምነው ነው። ምክንያቱም እነዚህ ሁለት ሰዎች ላይ ሀፕን ያደረገው ነገር ኖርማሊ ሁላችንም ላይ ሀፕን የሚያደርግ ነገር ስላልሆነ በሳይንስ ይታወቃል። እነዚህ ሰዎች ያንን በሳይንስ የተቀመጠውን አቨሬጅ ጊዜ ያለፉት የጤና እክል እያጋጠማቸው ቢሆን ሰም ኤክሰፕሽናል ኬዝ ሊኖር ይችላል። ኤክስቴንድ ሊያደርጉ የሚችሉትን ልንል እንችላለን። 15 ቀን ሙሉ ያለ ምግብና ያለ ውሃ ምንም አይነት ፊዚካሊ ደማቸውን እየታየ ምን እየተባለ ምርመራ እየተደረገላቸው ምንም አይነት ዲፊሸንሲ ካላሳዩና በተለይ ፕራላጃኒ ኦርጋናቸው በተለየ መልኩ ሱዶ ሳይንስ ወይንም ሳይንስ ሊገልጸው በማይችል መልኩ ፈንክሽን እያደረገ እያየን እነሱ ማናምንበት ምክንያት የለም። ከተወለድኩም ጀምሮ ቢልም ለማመን እንገደዳለን። ምክንያቱም እኛ እነሱ ሰርቬላንስ ውስጥ ገብተው ሲመረመሩ ባየንባቸው ቆይታ ውስጥ ይህንን ሳይንቲፊክ እውነታ እንዳፋለሱ አረጋግጠናል። ለዚህ 30 ዓመት ኖርን ቢሉም 100 ዓመት ኖሩን ቢሉም ያ ኢቨንት ራሱ በቂ ነው ሳይንሳዊውን እውነታ እንዳፋለሱት እነዚህ ሰዎች ማለት ነው። ሁለቱ ሰዎች የሚያመሳስላቸው ነገር ምንድን ነው? ፕራላጃኒም ጀስት ይሄ የአማልክቶቹ ፓወር ነው ይህንን አቅም እየሰጠኝ ብሎ ይመን እንጂ በሆነው ነገር በተለይ ከአሟሟቱ ጋር በተያያዘ እና እሱ ስለሚኖረው ዘመን ከተናገረው ነገር ጋር አያይዘን ስናገናኘው ምንድን ነው ሙሉ ወርቅም ሆኑ ፕራላጃኒ ምንም ሚና የላቸውም በዚህ ክስተት ውስጥ። ፕራላጃኒ ያለው ይመስለው ነበር። ነገር ግን በዚህ እውነታ ውስጥ በዚህ ክስተት ውስጥ የሱ ሚና ወይንም በምናቦ የሰላቸው አማልክቶች ሚና እንደሌለ በስተመጨረሻ የተመለከትነው ነገር ነው ከታሪኩ። ነገር ግን የሚያመሳስላቸው ሁለቱን ምንድነው? ሁለቱም ከነሱ እውቀትና እውቅና ከነሱ ግንዛቤ ውጪ በሆነ መልኩ ህይወት ፈንክሽን እያደረገች ነበር። ያለ ምግብና ያለ ውሃ ሰርቫይቫላቸው ህልውናቸው ያለ ምግብና ያለ ውሃ እየቀጠለ ነበር። ለምንድን ነው እንደዚህ አይነት ኬዞች ፐብሊሽ ማይደረጉት፣ ለህዝብ ይፋ ማይደረጉት? ዋነኛው ነገር ምንድን ነው? ይሄ ነገር አዲስ ግኝት ነው እና ምርምሩን የሚያካሄዱት አካላት መንግስታትን ጨምሮ ይሄንና መሰል የሆኑ ሚስጥራትን ቢደርሱበትም ይፋ አያደርጉትም። ይሄ ትልቅ ፕሮጀክት መሆን የሚችል የሰዎችን የአኗኗር ሂደት እስከ መጨረሻው መቀጠል የሚችል ብዙ ኢንቨስት ሊደረግበት የሚችል እና ብዙ ጥቅም መስጠት የሚችል የኃይል ሶርስ መሆን የሚችል የምናቃትን ምድር ስርዓት መለወጥ የሚችል ኩነት ሆኖ ስላገኙት ስለዚህ ነገር በቂ መረጃ እስኪያገኙበትና የዚህ እውቀት መሰረቱን እስኪጨብጡት ድረስ ይህን ለሀያልነት የሚደረገውን በመንግስታት መሀል የሚደረገውን የሌላ ሀያልነት ትንቅንቅ ከመጋረጃው ጀርባ ድራይቭ ከሚያደርጉባቸው መሰረታዊ ነገሮች መሀል ይፋዊ የሆኑ ወይንም ይሄ የሳይንስ ግኝት ነው ብለን ከምናውቃቸው ውጪ እንደ አዲስ ኢንቨንት የሚደረጉ የሚመራመሩባቸውን ወደ ሀያልነት የሚያንደረደሯቸውን
ሚስጥራት በሙሉ መንግስታት ያፍናሉ። ይሄ እውነታ ነው። ሱዶ ሳይንስ የሚሏቸው እሳቤዎች በአብዛኛው እውነት ሆኖ እያያቸዋቸው ነገር ግን እውነት እንዳልሆኑ እንድታምኑ ፉርሽ እንዲደረጉ ይደረጋል። መረጃቸውን በበቂ ሁኔታ እንዲወጣ አይደረግም። እንግዲህ ይሄ አሁን ያነሳናቸው በሁለቱ ሰዎች ላይ ተንተርሰን ያስቀመጥናቸው ነገሮች ሱዶ ሳይንስ ተብለው ሊገለጹ የሚችሉ ናቸው። ሱዶ ሳይንስ በሙሉ ግን ሐሰት አይደለም፣ ሚስጥር ሆነው የሚቀጥሉ ጉዳዮችን የያዙ ናቸው። ቀጣዩን ሱዶ ሳይንስ እንመለከታለን። አንዲፋይንድ ፍላይንግ ኦብጀክት ወይንም ዩፎ የምንላቸው ኢንሲደንቶቹን በትክክል እያጠረጠረን እናያለን። በቀጣዩ ቪዲዮ እንገናኝ። ሰላም።